ሰላም ጤና ይስጥልኝ እንዴት አላችሁ? በሊቨርፑል እና በሞሐመድ ሳላህ ያለው ውዝግብ አሁንም እንደቀጠለ ነው። ታዲያ የዚህን ውዝግብ በተመለከተ የተለያዩ ግለሰቦች የተለያየ ሀሳብ እየሰነዘሩ ይገኛሉ። ከነዚህም ውስጥ የሊቨርፑል ሌጀንድ ተጫዋች ሆነው ስቴቨን ጀራርድ ይገኝበታል። ታዲያ ጀራርድ በሀሳቡ እንድናያለ ሳላህ ባለመጫወቱ መበሳጨቱን እረዳለሁ ብሏል። የቀድሞ የሊቨርፑል ታሪካዊ ተጫዋች ስቴቨን ጀራርድ ሞሐመድ ሳላህ ነገሮችን ከአሰልጣኙ ጋር ቢፈታ የተሻለ ነበር ሲል ተናግሯል። ሳላህ ባለፈው ተከታታይ ባሉት ባለመጫወቱ ተበሳጭቷል። እኔም እረዳለሁ ያለው ጀራርድ ቡድኑን መርዳት መፈለጉንም አከብራለሁ ብሏል። ይሁን እንጂ ሳላህ መስዋዕትነት ተደርጎ ያለው ነገር ስህተት ነው፣ ይህን ከአሰልጣኙ ጋር መፍታት ነበረበት ሲል ስቴቨን ጀራርድ ተናግሯል። ጀራርድ አያይዞም የሆነ ሆኖ ሳላህ ወደ ተለመደው አቋም መመለስና ጎል ማስቆጠር መጀመር ሊቨርፑል ያስፈልገዋል ብሏል። ምክንያቱም እሱ ምርጥ ተጫዋችና ግብ አስቆጣሪ ነው፣ ቡድኑ ከዚህ ሁኔታ ውስጥ እንዲወጣ ይረዳዋል ሲል ስቴቨን ጀራርድ ተናግሯል። በተጨማሪም የማንቸስተር ሲቲው አጥቂ ኤርሊንግ ብራውት ሃላንድ ለሚቀጥሉት 100 ዓመታት 4 ተከታታይ ሊግ የሚያሸንፍ አይኖርም ሲል ተናግሯል። አንዳንዴ በእኔ ላይ ቀላል ጎል አገባ ሲሉኝ እደሰታለሁ የሚልም ሀሳብ ጨምሯል። የማንቸስተር ሲቲው አጥቂ ኤርሊንግ ሃላንድ ባለፈው የውድድር ዓመት በተመዘገበ ውጤት ጉዳት ምክንያት እንደነበር ገልጿል። ሰዎች ዛሬም ከፍ አድርጎ አስቆጠረ፣ ቀላል ጎል አስቆጠረ ሲሉኝ እደሰታለሁ ያለው ሃላንድ ይህ ለእኔ ትልቅ ምስጋና ነው ብሏል። ምክንያቱም በእግር ኳስ ውስጥ አስቸጋሪ ነገር ጎል ማስቆጠር ነው። ጎል በቀላሉ ካስቆጠር ዓላማን አሳክተሃል ማለት ነው ሲል ጨምሮ ተናግሯል። ባለፈው ዓመት ስለነበራቸው አስቸጋሪ ጊዜ የተጠየቀው ሃላንድ ምክንያቱም ጉዳት ነበር፣ ሰበብ ባይሆንም ትልቁን ድርሻ ጉዳት ይወስዳል ብሏል። የሶስትዮሽ ዋንጫም አሳክተናል። በዓመቱ ለአራተኛ ተከታታይ ጊዜ ሊጉን አሸንፈናል። በቀጣይ 100 ዓመታት የእንግሊዝ ቡድን የሚያደርገው አይመስለኝም ሲል ሀሳቡን ሰንዝሯል። በሌላ ዜና ኒኮላስ ፔፔ የዘረኝነት ጥቃት ገጥሞታል። ኮት ዲቯር ቪያሪያል የፊት መስመር ተሰላፊ ኒኮላስ ፔፔ በማህበራዊ ሚዲያ የዘረኝነት ጥቃት ሰለባ ሆኗል። ተጫዋቹ የዘረኝነት ጥቃት የገጠመው የክርስቲያኖ ሮናልዶ እና ሊዮኔል ሜሲን ንጽጽርን በተመለከተ በሰጠው አስተያየት ምክንያት ነው። ኒኮላስ ፔፔ ምን ብሎ ነበር? ከቀናት በፊት ስለ ሁለቱ ተጫዋች ተጠይቆ ሮናልዶ በርካታ ቃላትን መጠይቅ አድርጓል፣ ነገር ግን ብዙ ያወራው ስለ ሜሲ ነው ብሎ ነበር። አክሎም በዚህ መንገድ ሮናልዶ ሁለተኛ መሆኑን ታያላችሁ ያለ ሲሆን ከፊል ገጸ ባህሪ ጠቅሶም ሮናልዶ ሁልጊዜም እንደሱ ሜሲ ከፊቱ ስላለ ይበሳጫል ብሏል። ሮናልዶ አልናስር ሳይመጣ 200 ፍጹም ቅጣትን አስቆጥሯል። ሜሲ ጎል ያስቆጠረው ኳስ ይጫወታል፣ ሮናልዶ አያደርግም ሲል ሀሳቡን ሰንዝሯል። ኒኮላስ ፔፔ ከዚህ አስተያየት በኋላ በርካታ ትችቶችና ጥቃቶች ሲደርሱበት ክለቡ ቪያሪያል በበኩል ከጎኑ መሆኑን ባወጣው ይፋዊ መግለጫ አሳውቋል። ተጫዋቹ በበኩሉ ለአፍሪካ ዋንጫው አለመጣሩን ተከትሎ በሰጠው አስተያየት ሁለት ምን ሆኖብኛል ብሏል። የኮት ዲቯር እግር ኳስ ፌዴሬሽን በበኩሉ ባወጣው መግለጫ ጥቃቱን በማውገዝ ከተጫዋቹ ጎን መሆኑን ገልጿል።